ወሳብ ማይ ፋሚሊስ ዛሬ እንግዲህ ከተስፍሽ ሪቪው ጋር ምን ሰራው ጸዴ ቪዲዮ አለ። ከዚህ በፊት የዩቲዩብ ቻናሌ ላይ እንዳያችሁት ተስፍሽ እንግዲህ ዶሮ ጋብዛቸዋለሁ ነው ብሎን ነበረ እና እኔና ሂዊም ጋብዘን ከሆነ ብዬ እሺ ብሎናል። ሶ እየሄድን ነው። ወደ አቢሲኒያ ተዘጋጅቶ እናንተን ነው የሚጠብቀው እያለን ነው። መንገድ ላይ ነው አሁን ያለነው። ሂዊም መንገድ ላይ ነች። ኦልሞስት ቅርብ ናቸው እሱና እሱ ያሉበት ቦታ። እኔ ነኝ የቆየሁት ላጥ ብዬ እየሄድኩኝ ነው። ሰዓት ሄዷል። በጣም አርፍጃለሁ። አይዊሽ ሁለቱንም ባገኛቸው ካልሆነ ግን ከሁለት አንዳቸው ነው ላገኝ ይችላል። ብቻ አብረን እናያለን። እዚህ ቻናል አዲስ ሆናችሁ እንደምን ቪዲዮ ነገር አግኝ የምትሰው ሰብስክራይብ ማድረግ በታዛና ያለ ቤተሰብ መቀላቀል ይችላሉ። በቃ ፋሚሊ ሁኑ ማለት ነው። ይመቻችሁ። ፋሚሊያንስ ደርሰናል። የት ነው ያለነው? እዚህ ካሜራ ታያቸው። የወደ አቢሲኒያ ነው ያለነው። ውስጥ እየገባን ነው። ሌትስ ጎ። ምን ማንቸስተር ነው? የብራችሁ ነው የምጠይቁኝ? ኧረ እኔ ማንቸስተር ደጋፊ ነኝ። ማንቸስተር እኮ እንዲና ቆማለ ታረጉልኝ። ቆይ ከማን ልጀምር? እኔ ጥሬ የማይወድ ሰው ብዙም እንደዚህ ተቃቅፎ ሰላም ያስፈልጋል። ዝም ብለህ ያው አንድ ሀገር እስከኖርን ድረስ ዝም ብለህ ሰላም ያው የአዳም ዘሮች ነን። እስቲ እንነጋገራለን። ግባና እንነጋገራለን። ያውና ማርፈዱን አሳይልኝ። ማርፈዱን አሳይልኝ። ቁጭ ብለው እየበሉ ይሄ ሁሉ ህብረተሰብ ቁጭ ብሎ ነው የሚጠብቀው። ዲናች ሰላም ጂሰስ። እኔ ብቻ ነኝ የጎደልኩት? በጣም ትልቅ ብልግና ነው። ደስ የሚለው ካሁን ነው ይኸውልህ፣ እኔ በመጣም ይሄን ሁሉ አልበላም። ዶሮ ብቻ ነው ባለው እንዳለ ስጋ ብቻ። አንተ ለብቻ ዶሮ ተሰጥቶ እንዳይበላ አስከዛ ምንም ነገር እንዳይቀምስ 40 ደቂቃ እናቴ ልጅ አባ እሺ። እንዴት ነው? ሰላም ኢትስ ኦኬ። እንዴት ናችሁልኝ? ስለቆየሁ እጅግ በጣም ይቅርታ። ያው አይ ተኝቼ አይደለም። ይኸውላችሁ እውነት አይደለም። እሱ እንኳን 6 ሰዓት ነው ጠዋት ነው የተኛሁት። እውነት 1 ሰዓት ነው የተኛሁት ጠዋት። አዎ ግን ስትደርስና ስትይኝ ነው ሪላክስ የሆንኩት ብቻዬን። ወይ በጣም ደስ ይላል። መጣሁ። እግሬን ታጥቤ ልምጣሽ። ይኸውልህ ምቀኛ ብዙ ነው ያለብኝ። እኔ ከሷ ጋር ነው የምፈልገው። አርሴናል ያለች እሷ ነች። እኮ እንዲህ ነኝ እንዲህ ቢሆን እሺ። አይ እሺ አይደለም። ወንድ ልጅ በጣም ከረዘመ ችግር አለ። እሺ በቃ ና ዝቅ ብዬ ነው። አጥሬ አይደለም። እሺ ባይዘው በጣም ረዝማ ነው። ሆርሞኗ ነው እሷ። ይኸውላችሁ ጸዴ ፋሚሊ አለን። ይኸውላችሁ በቃ ለመታቀፍ የሚመች ሰው። ሴት ልጅ አጠራለች ማለት ብዙ ነገሯ ጸዴ ነው። አይ ሚን አስተሳሰቧ ምናምን አቤት ካዳ ነገር ቅረጹ ያርሰናል ሙታንታ ምናምን ማን አስገባ ማን ባለውሽ ና አርሰናሉ ነውና አትብላ ቁጭ በል። ሌላ ቪዲዮ ይሆነናል። ሰው አልገባም እዚህ ላይማ በአርሰናል ጉዳይ። ቆይ ግን ልግባለ ና ያው እዚህ ጋር አንቀሳቅሱት። ጎፕሮውን በእጅሽ ይዘሽ ስል ቤት ያዡ ወንበሩን አንሹና በእጅሽ ይዘሽ ስል ለማሳያቸው የነኑ ፌስ ሪአክሽን ኃላፊነቱን ዝም ብለህ እዚህ ጋርማ አኩርፈህ ተቀመጥ። ችግር የለም። ለምን አኮርፋለሁ? በጣም ደስተኛ ነኝ። እንደው አሁን ጸዴ የቲክቶክ ቪዲዮ ልንሰራ ነው ተስፍሽ ጋር። እሺ ቆይ እኛ ሌላ ቪዲዮ አለን። ያንተን ቪዲዮ ልንሰራ አይደለም እኮ እኔ ምን አልኩኝ እኮ እኔ ማይበላ ሰው ጥሬ ማይበላ ሰው ሲያወራ ብዙ ደስ አይልም። እንብላኝ ተፈለጋችኋል ወይ አስወጡት ወይ አስገቡት እኮ ሙቭ አድርጉ ምላችሁ። ለዛ ወደ አቢሲኒያ መካኒሳ አዴ እዚህ ጋር አለ አርሰናል ደጋፊ በዚህ ልብስ። አርሰናል ዋንጫ ከበላ እናንተም ክትፎ ትበላላችሁ። 5 ሰው እንጋብዛለን። በትንሹ 5 ሰው አርሰናል ብቻ ይብላ። ምን ሆንካት? መሳቃል ስለሆነ ምን ለሚያስቀው ከበላ ያልኩት አርሰናል ዋንጫ ከበላ ክትፎ ትበላላችሁ እኮ እኔ መሳቃል ስለሆነ እሺ። በኑሮ ደስተኛ ነህ? ምንድነው? እኔ እጅግ በጣም ደስተኛ ነኝ። አርሰናል ዋንጫ ከበላ 5 ሰዎች እጋብዛለሁ እዚህ ቤት። እንደዚህ ያበደ ክትፎ ለራሱ አዴ ነው የሚጋብዛችሁ። ግን አይደለም አርሰናል ደጋፊ ነው። ካልበላም የሚለው ጨምርበታል። ካልበላ ያው ሽሮ ይብሉ ቤታቸው። ግን ከበላ ክትፎ ትበላላችሁ። ያን የምናደርገው ኮሜንት ላይ ስለ አርሰናል ያላችሁን ስሜት ኮሜንት ላይ ጻፉ። ከፍተኛ ላይክ ላገኙ ለ5ቱ እንትን ላለው። አንተ የማንቸስተር ደጋፊ ነህ አይደል?
ደስተኛ አይበላም ነው የምትለው እኔ እንትን የቅርብ ታሪካቸው ይናገራልና ከባድ ነው ግን እኔ መችኛል እውነት ስለሚያዝናኑኝ አርሰናል ስለሚበላም ብላና አርሰናል ስለሚበላ እየበላችሁ አርሰናል ስለሚበላ ቁጭ ብላችሁ አጠብቁ እየበላችሁ ካራባው ካፕ ለፋይናል የደረሰ ቲም ኤፍኤ ካፕ 16 ውስጥ ያለ ቲም በሁለት ሳምንትና በሳምንት አንዴ ጠብቆ የሚጫወተው ማንቸስተር ዩናይትድ እንዴት አርሰናል ላይ ሊስቅ ይችላል? ሊሳቀቅ እንጂ ማለት ነው። እያየተረጋ አግኝተን ስላሸነፍናቸው ቅድሚያ በሜዳችሁ ሰተናችሁ ነው የሚባለው ነው። በሜዳችን እኮ በረኛም ዳኛም አሰልጣኝም ገልብጠን ነበር። አሁን ኢቨን ስድስት የተለያዩ ሰዎች በ6 ቀን በተሰራ ቲም ምናምን ነው ያንን ራሱ ከማንቸስተር ተጫዋች ይልቅ እኛ የጤና የምንጫወተው በሳምንት 2 ቀን እንጫወታለን። ፕሮፌሽናሉ ግን የማንቸስተር ተጫዋቾች ግን በሳምንት 1 ቀን ነው የምትጫወቱት። እሱም ሰኞ ነበር እንደ መንግስት ሰራተኛ። አሁን ደግሞ መለሷችሁ መሰለኝ ወደ እሑድ። እንትን የሚባል ነገር አለ ከብዛት ጥራት ይባላል። ኖካውት ወደቀሰው ለማረጋቸው ሁሉ አሸናፊዎች ወደፊት ይሄዳሉ። ተሸናፊ ደግሞ በጊዜ ይመለሳል። እናንተ አጃቢ ናችሁ። ችግር የለም። እኔ ግን ልብላ ማንንም ዋንጫ ይብላ እኔ ክትፎ ልብላ። እናንተ ደግሞ አርሰናል ዋንጫ ከበላ መታችሁ እዚህ ትበላላችሁ። ይመቻችሁ። ዮዳ ቢሲኒያ መካኒሳ ማለት የምትፈልገው ነገር ካለ በተሻለ አርሰናል ደጋፊ አርሰናል ዋንጫ ከበላ የትኛውንም ዋንጫ ለተመረጡ ቆንጆ አርሰናል ደጋፊዎች የፈለጉትን 10 ሰው ወደ ቢሲኒያ በስነ ስርዓት እንጋብዛቸዋለን። ፏን አደርጋለን አብረን ፏን የስሜት ውስጥ ገባ። 5 ነበር ያለኝ አሁን 10 አደረገው። በቃ ጨመረ ሞራል ነው ሰግናለሁ። I try my best not that much, yeah. From watching DC, I see your face everywhere. I'm like, hey, who's this guy? When he walked into there, I almost panicked. I was starstruck. I was like, wow, celebrities here. እየነገርኳት ነበር ባይዘው ምን ብለህ እንትን ሴቶች አሁን ለሜካፕ ለተለያየ ለቅባት ብር ከሚያወጡ ጥሬ የሚበሉበት ነው። እኔ ራሱ እያልኩ ነበር እኮ ባላ ስጋ ከውጭ ወደ ውስጥ ነው የሚሞተው። ከውስጥ ወደ ውስጥ የምን ቅጣት? እኔ ኧረ አልቀጣም። ተው ይደብራል። በዚህ እድሜ እሺ ወይ ኡፍ እንደዛ ከሆነ ደስ ይለኛል። አይ ወይ አልሸሽም ዞራል እኮ ነው። ወይ አይ ለምን አስራ ነው አይበላም? አይ እኔ ሌላ 80 ደቂቃ ቅጣት እቀጣለሁ። ካሜራ ላይ ላስይዘው አንቺ አላበኝ ረፊ ጭንቀላለኝም ከሆኑ አቁሜ ነው። አይ ቆይ ዶሮ በላለው ለብቻ አንተን እኮ ነው ማልበላው። ኖ ይሄ ቬጀቴሪያን ነኝ እኮ አይደለም። ስጋ ነክ ነገሮች ያለ አይደል ክትፎ የበሬ የበግ ምናምን ነገር አቁሜ ነው እንጂ ዶሮ አሳ ምናምን ነገር እነሱማ እሺ አሳ ጾማለ ነው። ኧረ በርም ባለው አዎ እኔ እንደዛ ከሚሉ ሰዎች ነኝ። አላውቅ ማይሉም አሉ የሚበሉ መብታቸው ነው። አዎ ቆይ ይመጣል። እየተሰራች ነው እንትን እያልሽ ነው። ዶሮ ሜካፕ እየተሰራች ነው። እዚህ ውስጥ በበለው ምን ታውቂያለሽ? እውነት ቁም ነገር ሽሮና ዶሮ ነው በለውና አይ ቢሆን አልወደውም። አሁን አይ ቆይ እንዳበላ ብሎኝ ነው። ታዝዤ እኮ ነው። አሁን ቅጣት ላይ ነኝ እኮ እና ፈልጌ መሰለሽ ሽሮ ቤት ባላለች ወይኔ ግን ይቅርታ አሰለ ማዕረግ ሽሮ ቤትና ማዕረግ ይባላሉ። እሺ ሚስ ሽሮ ሚስተር ሽሮ ሽሮ የለም እዚህ ጋር አለ። የኔ ሽሮ መቼ ነው የምትመጡት? እኔ ጠርቻለሁ። እኔ ዛሬ በወሬ አትጥመዳቸው። እነሱ በስርዓት እየበሉ ነው። አልበላም ማለቱ ሳይንስ እንደገና በወሬ ይጠምዳቸው አይደለም። እያወራ ምግብ እኮ ደስ የሚል ጥሬ የማይበላ ሰው ሲያወራ ራሱ አያምርበት። ባይዘው በቀደሟ ልጅ አይታችኋታል። እዚህ ቤት በጣም ቫይራል የወጣ 2 ሚሊዮን የታየ ቪዲዮ አለ። እዚህ ቤት ፍቅረኛዋ ኢንጌጅ አርጓት ሂሳብ ሳትከፍል የቀረች 103,000 ብር ቲክቶከር ነች። ታውቋታላችሁ? የምር ነው። ማርያምን 2 ሚሊዮን ቪው ታይቷል።
ማስታወቂያውን ግን እኔ በነፃ ሰራሁት። እሷ 103,000 ብሩን ግን ከፈለች። አዩ ብዙ ሰው አላምን ብሎኝ ነው። ለምንድን ነው የሆነ ሰው ኢንጌጅ አደረጋት እዚህ እና የዛን ቀን ወጪውን እናንተ ከቨር አድርጉ፣ እኔ ማስታወቂያ ለቅላችኋለሁ ቪዲዮ ሰራለሁ አለች። ከገና በፊት ነው። እዚህ አምባሳደር ስለሆንኩኝ እሺ አልኳት። እዛ መጣች ተደረገች። ከዛ ሂሳባቸው 103,000 ብር መጣ። ቪዲዮ ትለቃለች ብዬ ዝም አልኩ። ከዛ አይ ሰውየው ኢንጌጅ ያደረገኝ ሰውዬ ፈቃደኛ አይደለም አይፈልግም አለች። እና ከፈይ እሱም የለኝም አደ ቪዲዮ ሰራው 2 ሚሊዮን ቪው። እኔ ዋናው ማስታወቂያን ሰራሁት። ከዛ ብሩን ግን ሰውየው መለሰ። አዎ ስሟ ከሚነገር ብሎ አይ ኦሬዲ እኮ ተናግራል። ኦሬዲ እኮ አለቀ እኮ። ስሟ ሪቬል እንዳይሆንበት ነው አይከፈልም አይደለም። ባይዘዌ እዛ ሰዓት ላይ ቢኖሩ ሰዎች አሉ። እዛ ሰዓት የነበሩ ሰዎች አሉ። አይ ለከነሱ ነው አባባሌ ገብቷል። ኦሬዲ ከዛ ውስጥ ይወጣል። አንድ ሰው በተነው ሚዲያ ለሚጠቀሙ ሰዎች ከበላችሁ አፍራሉ። እኔ እኮ ሂሳብ በቅድሚያ ነው ከፍለው ሁላችሁም ስለመጣችሁ ይኸውልህ ወጪ ቀናሺ ሽሮ ቤት ትሄዳለህ፣ ሽሮ ትበላለህ። ሽሮ ነው አንቺ የምትወጂው? አርኔቢስ ሽሮ ቤት ሰው መስላይ በጣም አቀባባ ቆሜ ነበር። እዚህ ጋር እዚህ ጸዴ ሰው አለ። አይ ይኸው እዚህ ጋር እቺ ይኸውልህ ቆንጆ ማስተርፒስ ማስተርፒስ ትበላለች፣ መስራት ትችላለች። አሁን ሽሮ እኮ ነው ትበላለች፣ ሽንኩርት ነው ትበላለች። አይ አይደለም ጨር ዴዘርት ነው እና መስራት ትችላለች፣ ክትፎ ትሰራለች። አሁን ጾም ሲፈታ ቤት ኑና ቀይ ወጥ ጋብዛለሁ ብላኛለች። ለኔ ዶሮ አለልኝ። ዋው ኤል ያዝ ቪዲዮ አላ ተይዟል። በቃ ማስረጃ ይዘናል። ለኔ ቀይ ወጥ እንዴት ነው ግን? ቆይ ማትወፍረው እኔ ይሄን ብቻ ንገረኝ። እንዴት ነው የፍላት የሆነው? ስለዚህ ፍላት ነው ይዘው አይደለም ሲል አለኝ። ሆድ የተለያየ ሰው ተከራይቻለሁ። ስቶሪ ታይምስ ስማ፣ አሁን የሆነ ሰዓት ላይ ይመጣልና እንትን ክትፎ ጥሬ ስጋ ምናምን እኮ ሆድ አይነፋም። ሆድ የሚነፋው አቧራ ስለሆነ ና በዚህ በኩል አሳይልን። ይሄ ፊት አሳይልን። ብሶትን የቀሰቀስክበት እሱማ ስለሚንከባከባት ነው አይደለም። እሱ እንኳን ስለሚንከባከባት ነው። ሽሮን ተይው፣ ሽሮ ነው የምታበላው ቀን በቀን እኮ። አንዴ ሽሮ የሚበላ ሰው እኮ ችግር የለውም። ያቀላቀለ እንትን ይላል ተፈጥሮም እንትን ውሸቴን ነው። አንዳንዴ እንዲሳውራ ከሰኞ እስከ ሰኞ ስጋ ብሎ ማለት አይደለም እኮ ኮመንት ላይ እኮ እየገባው ሮብና አርብ ግን የልጅም ስጋ ይበላል ማለት ነው። ብዙ ጊዜ ተኝቼ ነው ማሳልፈው። ሮብና አርብ አሁን ሁለቱን ወር ልተኛ ነው ወይ ነው ጥያቄው። ከባድ ነው። እንትን አለ ሶያ አለ እንደ ስጋ እያበሰልከው ሰውዬው ስማ፣ አስተማሪው እንደዛ ብለው በሳምንቱ ሞተ። እሺ አሁን ደግሞ የእሱን ዶሮ እናመጣለን። ይኸውላችሁ ሆዳችሁ ውስጥ ትርፍ ቦታ አስቀምጡ። አይ ልንሄድን ተይውና ትቀምሳላችሁ። እሷ ስራ አለባት፣ እኔ የለባትም አልኩኝ። በጣም ነው የጠበቀችው። አርፋጅ ነው። እግዚአብሔር ይስጥልን፣ እግዚአብሔር አክብርልኝ። እውነት ትልቅ ሰው ብታይ ደግሞ ባዝሊኑ ስንት ታሪክ እንዳለው በጣም ብዙ ባክ ፍላሾች መጥተውበታል። ኮመንት አይተሻል? አላየሽም? አንቺ እግዚአብሔር የባረከሽ ሰው ነሽ። ዋው! እኔ ሰው ባዝሊንን ለብዙ ነገር እንደሚጠቀምበት ያወቅኩት ከዛ በኋላ ነው። እኔ ለጄ ነበር የምጠቀመው። እስኪ አርጊው። አይ እዛ አልተቀባም፣ እዚህ ጋር ነው የተቀባው። እሺ የባዝሊን ውጤት ጸዴ ኮመንቶች ነው ያሉት። በጣም ጸዴ ጨዋ ሰዎች ነው ያሉት። ላይኩ ግን አለፈኛለሁ። አይ ተቀራረበ ነገር ግን የሆነ ተሰጠውኝ እኮ። መቼ ነው የምትመጡት? ና በዛ በኩሉን ሱሪ ና ቆይ፣ በዛ በኩሉን መቼ ነው የምትመጡት? ሁሌ ነው ታግ የምንደረገው። ታግ ሲደረጋለች አካውንቱ እንዳይሆን ደግሞ ነግርሻለሁ ብዬ እንዴ ትዝ አላለኝም። ይሄ ለልጅ አይሆንም ብላላል። ቪዲዮ ደግሞ የሆነ ነገር ምን ቤት
ወይ የሚቆረጠው ንገራቸው ብዛቱን እኛ ላይ ነበር እንዴ? አይ ከህዊ ጋር ብዙ አልተቆረጠም። አይ ከህዊ ጋር ብዙ አልተቆረጠም። የኛ ቪዲዮ ላይ ታክ ተደርገን ምን እንደሆነ ለቀኝ ነግርሽ ነው። ጸዴ ጨዋታ ልንገርሽ። እንዴት ናችሁ ቤተሰቦች? ባለፈው በዚህ ማን ነው ይሄ ሰውዬ ያሳያቸው። ይሄ ሰውዬ ላይ የሰራሁትን ቪዲዮ አይታችኋል። እኔ ጥሬ ስጋ አልበላም ብሎ ማይሆን ንግግር ተናግሮ ነበር። ከሂዊ ጋር ነበር። እሷ ዛሬ ተጸጽታለች። መጀመሪያ አቋሟም አልነበረም። ያን ቀን እሱ በተጽዕኖ ነው እንደዛ ያደረክባት። እሷ አሁን ጥሬ ክትፎ ከኔ ጋር በልታለች። አንተ አሁንም አልታረምክም። አሁንም ጥሬ አትበላም። ምን ይሰራል ስጋ? ምን ይሰራል ስጋ እያለ ነው። እኔ ነገሩን ነው። እንዴት ነው ነገሩ ማለት? እና ምንድን ነው የሚሰራው? ዶሮና ሳኗ ዶሮና ወጣ ወጥ ነው እኮ አይደለም። ይሁን ዶሮ አሁን ትንሽ ስለሚያቃጥል ነው የማርኩ። ድምጿ ራሱ ደስ ይላል። ምን ኩኩኩ ነው የሚሻለው ወይስ የበሬ ድምጽ ነው? በሬ ግርማ ሞገሱ ጠዋት ለስራ የምታነቃኝ ነው የምትመቸኝ። ከዛ አቋሙ ራሱ አሁን የበሬ አቋም ማየት አለብህ። አይ ሰማኝ ነው አቋሙን ቶ ይኸውልህ ጠዋት ተቀሰቀሰ አቋም እሱ የሌላ አቋም ነው። እሺ ለማንኛውም አሁን እስኪ ዶሮውን አምጡለት። ዶሮ ይምጣና ይብላው። ሌላ ቀን ማለት ነው ጥሬ ስጋውን ችግር የለውም። ጋርዶች አሉ በእነሱ አሲጀን ቢሆን አበላዋለሁ እንጂ አይቀርም። ቆይ አይበይ አልወድም። አንተ አልወድም የምትለው ነገር በዛ አይደለማ። ስጋ ትቼ ነው እኮ ይሄኛውን አልወደውም ነው ያልኩት። አይ ዶሮ ይሄን እያሳዩ ይገርፉ ነበር መሰለኝ። እሺ እኔ ደግሞ ይሄ ከሌለው ደግሞ ዶሮ አይመስለኝም። አይብ ከሌለው አንቺስ እንዴት ነሽ? ልጇንስ ተበላታል። እንደ ሁለቱም ልጇንስ ተበላታል። የማንን? የዶሮ ልጅ። አረ ልጅ አልሆነም ገና እንቁላል ነው ገና ልጅ አልሆነም። ብላ ዲብዬ እንደማስረዳው እኮ ተስፋ። እሺ ከጎን ምን ይምጣ? የባለፈው ያሳየሁት ቪዲዮ ላይ ጠላ ነበር። ጠላ የለም። አይ ነን አልኮሊክ ነኝ። ነን አልኮል። እስማ በቃ ውሃ አምጡልኝ። ውሃ አምጣልኝ። ብላው ጠገብኩ። በቃ አሁን ይኸውልህ ገና ሳይወራ አስጠገብኩኝ። አሁን እናንተ ገና እሺ ያው ብዙም አሁንም እንደ ሰው መቆጥረው አይደለም ስለማይበላ ግን ምንድነው አሁን ደግሞ አንድ ነገር እንሞክራለን። ሌላው የወንድ ልጅ ብቃት ጉርሻ መቻሉ ነውና እስቲ ይችላል አይችልም የሚለውን በኢትዮጵያ ሕዝብ ፊት ተመልከተ። የኢትዮጵያ ሕዝብ ይሄ ልጅ ሰውን መተረብ እንትን ማለት ሪአክት ማድረግ ብቻ ነው ወይስ መጉረስ ይችላል የሚለውን? አራፉ ሰፊ ነው ይባላል። ይኸው እኮ አፉ ሰፊ ስንቱ ላይ አይደለም ማለት ነው። አረ እቺ ነው አርጎ ቆልፋ እንዳታወጣ በካሜራ ቅሌት ነው። ህዝብ ይሰድብሃል። እንዳታወጣው ነውር ነው። አፍ ውስጥ የገባ ምግብ አይወጣም። ሳበው በለው አንተን አይወጣም፣ ወደ ውጭ አይወጣም። ነውር ነው። ትተቻለህ። ና እቺ ቆንጆ ስለሆነች ለሷ እንኳን ትልቅ አላደርገው። በቃሽ ይሻላል። ሞላ ያው ሁሉም ሞላ ብለዋል። እሺ እዚህስ ጌታ ይባርክ። አይኑን አሳዩት እንዴ! ቆይ yes we did it በዘነዘና ዋው ቢስኗ ተስፍሽ ሁሉ ሰላም መች ስለመጣ አመሰግናለሁ። ይሄው ዶሮ አቅርበናል። እስቲ ሞክረው። የወደ አቢሲኒያ መካኒሳ የሚገኘው አዲሱ ቅርንጫፋችን ነው። ስለመጣ በጣም እናመሰግናለን። ሌላም ጊዜ ደግሞ ፕሮግራም ባለ ጊዜ ሁሉ አለን በደስታ። እንደዛችኛዋ ቲክቶከር ሳይከፍል አልሄደም። ከፍለናል። ሂሳብ በቅድሚያ እሳይ ቆይ ብላ እንጂ እንደህ አትሉ። ቆይ አንዴ እቺ የምታክለው ላቅምስሽ እንደዚህ ነው የሚባለው። አየህ በፈጠረሽ እቺን ያት እግዚአብሔርን ደብራል። አይደብርህማ? አየህ ሰው ትመርጣለች ማለት ነው። አይ ለአንተም ላጉርስህ። አይ የእሱ አይነት የኔ ይሻላል። አይ አንተ ይሻላል። አታስጨንቁ። እግር ታፋው ማለት ነው። እኔ
ታፋ ማለት ቆይ ስጋ በረምብ ያለው የትኛው ነው? እግሩ ነው ታፋ ነው? ስሚ የኔን አልጎርስም ካልሽ ማለት በብሔሬ ምክንያት ነው የምለው። ረፖተሊካ ስማ እኔ ከዶሮ የሚመቸኝ ነገር ማለት ነው እንቁላሉ። እኔ እግሯ ውፍ ትመጣላችሁ አባሏ ና እንጂ ና አባቴ በቃ ካሜራማኔን ራሱ አብረን እንብላ እንጂ ይሄን ካልጎረሰች በብሔሬ ምክንያት በሃይማኖቴ እቺ ቅባት አይደለችም ሜካፕ አታበላሽም ሁላ በቃ ጸዴ ኳይስ ማይስ ፋሚሊያስ እንግዲህ በልተናል ጠጥተናል ተመግበናል ኔዊ ከኔ ቀርሞ ቅድም ሲወል ነበር ስታዩት የነበረው አወዚት ማይኩን ያዡ እንደነሽ ድምጽሽ እዛው ነው በጣም ይጣፍጣል ተመችቶሻል እኔ ምር ተመችቶኛል ማለት ማስታወቂያ አይደለም እጅግ በጣም ተመችቶኛል ተስፍሽ በጣም አመሰግናለሁ ቪዲዮ ኳላ እየሰራ ነውና እንዳልበጠበጣቸው ብዬ ነው እጅግ በጣም አድርጌ አመሰግናለሁ ይሁዳ ቢሲኒያም ከልብ እናመሰግናለን እንግዲህ ቀጣይ ድግስም ካለኑ ተብለናል መቼ ነው የምታገቢው ትላለህ ድግስ ፍለጋ አንተ ነው የምትቀርመው መቼ እንግዲህ የምታረቀው እኔ ያው እሱ ሲፈቅድ ነው ያንቺ መቼ ነው ያው ከቀደመችኝ አበባ ያው ካሜራውን አሳየው ያው አበባውን ወሰደችባት ካሜራ እንኳን ያዝን ልበላ ያው ይዛው ሄደች ያው ትልቅ ይግዛል እኔ ማወጣው ነው ወጣው ደብሊው ተስፍሽ በቃ ተስፍሽ ጋበዘን አበባ ሰጣት ይኸውላችሁ በቃ ፈገግታዋ ሆናለች እቺ ልጅ እንዴ ሽብርቅርቅርቅ ያለችው ብቻ በጣም እናመሰግናለን ኮሜንት ላይ ደብሊው ተስፍሽ በሉልን አዎ እናመሰግናለን ተስፍሽ ደብሊው ቢግ ደብሊው ትሪም ላይ ያሉ ሰዎች ነበር በሚጠቀሙበት ብቻ ለዛ ነውና ብቻ ይመቻችሁ አንተ ሪአክት ማድረግ ብቻ ሳይሆን ትምህርትም ትሰጣለህ እሞክራለሁ እንትና ለማያዝ ደስ ይለኛል ቻት ላይ ብቻ ቢግ ደብሊው እያላችሁ ተስፍሽ ከታች አስቀምጥላችኋለሁ የቲክቶክ አካውንቱን አባቴ ከልብ አመሰግናለሁ እናመሰግናለን በጣም ተስፍሽ በጣም ይጣፍጥ ነበር የዛሬ ቪዲዮአችን የኔ መስል ነበረ እንግዲህ በቀጣይ ቪዲዮ እንገናኛለን ጾም ሲፈታ ደግሞ እንገናኛለን ምን ጀምረው ከሆቴል አይደለም እሺ አልገብታልናል ቀይ ወጥና ዶሮ አለን ዋው ጓግተናል ለኢትዮጵያ ሕዝብ መልኳ ሳይሆን ሙያዋስ እንትኑ ራሱ ርዕሱ የሚሆነው ህይወት ካሳ መልኳ ጥሩ ነው ሙያዋስ ዋው ርዕሱ አልቋል እናየዋለን ተምብሊኑም ኦሬዲ አልቋል ሙያውን የቀረን እሱን እናየዋለን በቃ የዛ ሰው ይበለን ይመቻችሁ